ውድ ተመልካቾች ዛሬ ደግሞ ስለ በርበሬ ወይም ወርቃማው የኢትዮጵያ ባህላዊ ቅመም ወይም የቅመም መድኃኒት ብለን ብንጠራው ማያሳፍረን ስለ በርበሬ ሆነን ማቀርብላችሁ። ይህ ምርት እንግዲህ በአብዛኛው በሰሜኑ ክፍል የኢትዮጵያ ሰሜኑ ክፍል በማዕከላዊ ኢትዮጵያ ይመረታል። እንግዲህ ስለዚህ በርበሬ ተመልካቾቼ ስለ በርበሬ አይነቶች፣ ሁለተኛ በርበሬ ለማምረት የሚያስፈልጉ ቁሳቁሶች፣ ሶስተኛ አዘገጃጀት ይሆናል ማለት ነው ማቀርብላችሁ። እንግዲህ አንደኛ የበርበሬ አይነቶች ስንል እስካሁን በርበሬ በባህላዊም በሳይንሳዊም እስካሁን የተገኙት ብለን መውሰድ እንችላለን። አንደኛውና ጠንካራው ረጅሙ የሚባለው ገወመዴ የቀይ አይነት አለ፣ ጥቁር አይነት አለ። ሌላኛው ሾጤ የሚባለው በርበሬ ነው። ይሄም በጥቁርም በቀይም መልክ አለው። ሶስተኛው አገርቼ ወይም አነስተኛ መጠን ያለው የበርበሬ አይነት ነው ማለት ነው። እንግዲህ ከሶስቶችም ሶስተኛው ትንሽ የመለባለብ ባህሪ አለው። በአብዛኛው ከመጀመሪያው ጀምሮ ኢትዮጵያዊ ሲጠቀሙበት እንደነበርም ያሳየናል ማለት ነው። አንደኛው ጎመዴ የሚባለው በርበሬ ግን ጥሩ ግን ደግሞ ብዙም አይለባለብም ማለት ነው። እንግዲህ ሌላኛው በርበሬ ለማምረት የሚያስፈልጉ ነገሮች ምን ናቸው ብለን ካልን ለም የሆነ አፈር፣ በተለይ ጥቁር አፈር፣ ከበድ ያለ ጥቁር አፈር መሬቱ የሚታረስበት እንስሳ ወይም ትራክተር፣ ለመትከል ቅድመ ዝግጅት ማድረግ፣ ለምሳሌ ፈል ማፍላት ከመትከል በፊት ማለትም ከአንድ ወር በፊት፣ ፈሉ ከመተከሉ በፊት የተመረጠው መሬት በደንብ በመደብ መልክ መዘጋጀት አለበት። ቢያንስ ከመተከሉ በፊት አንድ ወር መጠበቅ ዋናው እዚህ ላይ ነው። እንግዲህ የበርበሬ ምርት ለማምረት የበርበሬ ከድሮ ጀምሮ ኢትዮጵያ እየነበረ ነው። ነገር ግን መሃል ላይ ከመሬቱ ጋር ያለው በወቅቱ የአፈር ማዳበሪያ ከሚጠቀመው ጋር አልስማማ በማለቱ መሃል ላይ በተለያዩ የኢትዮጵያ አካባቢዎች ጠፍቶ የነበረ ነው ማለት ነው። በተለይ ማዕከላዊ ኢትዮጵያ እየጠፋ ነበር። አሁን ግን አዲስ አሰራር በርበሬ አፍልተን ፈሉን አፍልተን እንደገና ደግሞ ቢያንስ ለመትከል መሬቱ በመደብ መልክ ተሰርቶ እርሻ የሚተከልበት ቦታ ማለት ነው በአንድ ወር መጠበቅ እንዳለበት ያስፈልጋል ማለት ነው። ይሄ ነው እንግዲህ ለምን ካላችሁ አፈሩ ይረጋል፣ ውሃ አይመጥም እና ውሃ በቀላሉ አያሰርግም ማለት ነው። ሌላው ይህ ጥቅሙ ወቅቱንም የጠበቀ ይሆናል ማለት ነው። አዲስ አፈር ወይም ትኩስ አፈር እና ትኩስ እርሻና የቆየ የሚለውንም የበርበሬ ፈሉ ጋር የሚስማማ ይሆናል ማለት ነው። ማለት በመደብ ተዘጋጅቶ የቆየው አንድ ወር በፊት ተዘጋጅቶ የቆየው የበርበሬ መሬት ማለት ነው። እንግዲህ